ትገይልሽ አሙ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና ዓለመጥፋትን ወደ ብርሃን አውጥቷል። ጮክ ብላችሁ አሜን በሉ። እዛው መዝጌ እንዳለ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እንዴት አይነት ድንቅ ቃል! አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት በለው። እሺ ከሚጠፋ ዘር አይደለም። ድገምልኝ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። እንደው ድገምልኝ። መዝጊያ ድገምልኝ። ቅዱሳን ብቻ በደንብ ስሙ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ አሜን፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አሜን በሉት። እንደ ጩናስ በደንብ አሜን በሉት። አብራችሁን የተወለድከው በሉት ከማይጠፋው ዘር ነው። ከሚጠፋው ዘር በሉት አልተወለድክም። በድፍረት እልሃለሁ በሉት አንተ በሉት አትጠፋም በሉት። አንድ ጩና በደንብ አሜን በሉት። ደግሞ እውነት ነው። ዛሬ እንደ አብ ድምፅ ዓለም አቀፍ ቤተክርስቲያን እምነታችንን ለእናንተ ልናሳውቃችሁ እንወዳለን። በእርግጥ ብዙ ጊዜ የምናምነው እምነት የምናስተምረው እውነት የእግዚአብሔር ቃል በግልጥ ነግረናችኋል። ነግረናችሁ ደግሞ ብዙ የደረሰብን ዋጋ መክፈሎችን በሕይወታችን አይተናል፣ እያየንም ነው። አስፈላጊ ከሆነ ወደፊትም እናያለን። እሱ ችግር የለውም። ይኸውላችሁ እግዚአብሔር ይኸውላችሁ እንደ ቃሉ ለምታረጉት ለማናቸውም ነገር አብራችሁ እግዚአብሔር ይቆማል። አሜን። እንደ ሰው ሐሳብ ሳይሆን እንደናንተም ስሜት ሳይሆን እንደ ሰዎችም ስሜት ሳይሆን እንደ ራሱ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ለምናረጋቸው ለማናቸውም ነገር አብሮን የሚቆመው የዚህ ቃል ባለቤት ነው። ስለዚህ አሁን የዚህ ቃል ባለቤት ምን እያለን ነው የነገረን ያለው? ምንድን ነው መጽሐፍ ምንድን ነው እያለ ያለው? አሁን ባነበብነው ክፍላት ላይ ምንድን ነው መጽሐፍ እያለ ያለው? እንደ አብ ድምፅ ቤተክርስቲያን ስለ ዘላለም ሕይወት ስለ ደህንነት ቤተክርስቲያን ምንድን ነው የምታምነው? ምንድን ነው የምታራምደው እምነቷ የሚለውን ነገር በግልጥ እንደ ቤተክርስቲያን መሪ ዛሬ የእግዚአብሔር ቃል በግልጥና በድፍረት ነግራችሁ ወዳል። እንዲሁም በፍቅር ማለት ነው። ለምን የምናደርገው ነገር ሁሉ መሰረቱ ፍቅር ስለሆነ መጽሐፍ እንደሚል የሆነ ነገር ስናደርግ ከጥላቻ ከኛ ክብር ተነስተን ሳይሆን መጽሐፍ ሲናገር ሁሉም በፍቅር አድርጉት ይላል። ሁሉም ነገር ነው። ስናስተምራችሁ በፍቅር ነው። ያ ማለት ምንድን ነው? እናንተ ሊጠቅም ይችላል ብለን የምናምነው የእናንተ አይን ይከፍታል ብለን የምናምነው ለእናንተ ከማሰብ አይናችሁ እንዲከፈት ከመፈለግ ከተቀበልነው ከእግዚአብሔር መልእክትም ኃላፊነትም አንጻር ለእናንተ ያለንን አገልግሎት የምንገልጠው የምናሳየው ከፍቅር አንግል ሁሉ ነገር የምናደርገው ብንሰምር ብናገለግላችሁ የምናደርገው ነገር በሙሉ የምናደርገው መሰረቱ
ፍቅር ብቻ ነው። ጥቅም ፈልገን አይደለም፣ ክብርን ፈልገን አይደለም፣ ዝናን ፈልገን አይደለም። የምናደርገው ነገር በሙሉ ምንጩ ፍቅር ነው። ከፍቅር ተነስተን አይናችሁ ተከፍቶ ከአባታችሁ ከእግዚአብሔር ጋር ምን አይነት ህብረት እንዳላችሁ በክርስቶስ ኢየሱስ ያገኛችሁት ክብር እስከምን እንደሆነ እግዚአብሔር አባት ለእናንተ ያለው ልብ እስከምን እንደሆነ እናንተን በፍቅር ልናገለግላችሁ ልንገልጥላችሁ እንወዳለን ማለት ነው። ስለዚህ በዚህ በደህንነት ጉዳይ ወይም በዘላለም ህይወት ጉዳይ ላይ ራሱ ቃሉ እኮ ራሱ በጣም ግልጥ ነው። የተቀበልነው ህይወት የምን ህይወት ነው? አይሰማኝም። የዘላለም ህይወት ግልጥ እኮ ነው። ምንም ማያሻማ ማለት ከጌታ ዘንድ የተቀበልነው ህይወት የዘላለም ህይወት ነው። ይሄን ህይወት የተቀበልነው ከፓስተሩ አይደለም፣ ከቸርች ሽማግሌዎች አይደለም፣ ከሰንበዲ ከሚመራን ሰው ፕሮፌት፣ አፖስትል፣ ፓስተር፣ ወንጌላዊ ከሚባሉ ሰዎችም አይደለም። ይህን ስንል አሁን ቀሯቸው ሰዎች አናክብር ማለት አይደለም። እግዚአብሔር ሰዎች ማለት ብዙ ወደ እግዚአብሔር መንግስት እንኳን ያልመጡትን ሰዎች ጭምር በደንብ እናከብራለን። ለምን? የሰው ምንጭ ማን እንደሆነ እናከብራለን። የሰው ባለቤት እግዚአብሔር ስለሆነ የሰው ባለቤቱ የሰው ምንጩ ራሱ እግዚአብሔር ስለሆነ ሰውን በጣም እናከብራለን። ግን እኔ በጣም አዝናለሁ። እንደ ቤተ ክርስቲያን በጣም የማያሻማ ደግሞ ግልጥ ያለ የእግዚአብሔር ቃል ባይዞ በጣም ግልጥ ነው። ውስብስብም አይደለም። የእግዚአብሔር ቃል ልንቀበለው በምንችለው አይነት የተገለጠልን እውነት ነው። ደግሞ ከሁሉ በላይ የእግዚአብሔር ቃል የሚገልጥልን መንፈስ ቅዱስ በውስጣችን አለ። በዚህ መጽሐፉ እንደሚል የተቀበልነው ህይወት በመጀመሪያ ራሱ የዘላለም ህይወት ነው። የተቀበልነው ህይወት ከሆነ ሰው አይደለም፣ ከእግዚአብሔር ነው የተቀበልነው ይሄንን ህይወት። ከእግዚአብሔር ደግሞ የተቀበልነው ህይወት እድፈት የለበትም፣ የሚበላሽ አይደለም። የሆነ ጊዜ ጸባይና ባህሪት እየታየ የተቀበልከው ህይወት የምትቀማው አይደለም። ሰጪው ራሱ ይሄን ህይወት ሲሰጥቅ እንደማይጠፋ እንደማይበላሽ እድፈት እንደሌለበት እርግጠኛ ሰው ራሱ በጌታ የሆነ አማኝ ራሱ ልጠፋ ይችላል ብሎ ቢያለቅስ ሰጪው እንደማይጠፋ ያውቃል። በነገራችን ላይ ይሄና የእናንተ ማልቀስ ሰጪውን ቅንጣት ታክል ሐሳብ እንቀይር ያደርጋል። የተቀበልነው ህይወት አንደኛ በእኛ መፍጨርጨር ያመጣነው አይደለም። በእኛ በብዙ ድካም ጥረን ግረን ወተን ወርደን ያመጣነው የሰራነው የስራችን ውጤትም አይደለም። ራሱ የተቀበልነው ህይወት በራሱ የተቀበልነው አንደኛ ነፃ ነው። ነፃ ነው ግን ማለት ቅዱስ ሐሳባቸው ለዚህ የተቀበልነው ህይወት ነፃ ነው ማለት የሆነ አካል ዋጋ አልከፈለበትም ማለት አይደለም። የነፍስ ዋጋ ነው የከፈለው። እኛ በነፃ የእግዚአብሔር ህይወት የዘላለምን ህይወት የእግዚአብሔር አይነት ህይወት እንድንቀበል የሆነ አካል እኛን ወክሎ ነፍሱን ከፍሎበታል። ማን ነው ያ? ማን ነው? አይሰማኝም። እኛ ጋር ሲመጣ ነፃ ተቀበልን ማለት ዋጋ አልተከፈለበትም ማለት አይደለም። ኢየሱስ ነፍሱን አስከፍሎታል። እኔና እናንተ የማይጠፋው የማይበላሸው እድፈት የሌለበትን ህይወት እንድንቀበል ከዛሬ 2000 ዓመት በፊት ጌታ ኢየሱስ ክርስቶስ የነፍስ ዋጋ ነው የከፈለበት። ስለዚህ ተከፍሎበታል። ይሄ ህይወት ዋጋ ተከፍሎበታል። በእኔና በእናንተ መፍጨርጨር ያገኘን ህይወትም አይደለም። ይሄ ግልጥ ነው። የዳነው መጽሐፍ በደንብ በግልጥ እንደሚያስተምረን ጳውሎስን በግልጥ በኤፌሶን ምዕራፍ 2 ላይ በግልጥ ነግሮናል። ጸጋው በእምነት አድኗችሁ የተቀበልነው ህይወት የተቀበልነው የዘላለም ህይወት ያዳነ እንዲሁ በጸጋው ነው። ይሄ ማለት ኢየሱስ ክርስቶስ የነፍስ ዋጋ ከፍሎበታል ማለት ነው። እሱ በከፈለበት ዋጋ እኛ አመን ምን ብለን የተሰራው ስራ ለኔ ነው፣ የሞተው ለኔ ነው፣ የደማው ለኔ ነው፣ የተሰቀለው ለማን ነው? ለኔ ነው። ይህን ዳግመኛ እንኳን መጥቶ የሚወስደው እኔኑ ነው ብለን ይሄ የተሰራልን ስራ ስናምን እግዚአብሔር ራይት ያደርገዋል። ዞር ሲል እግዚአብሔር ከዛ የእምነት ቅስፈት በኋላ እግዚአብሔር ስጦታ አድርጎ ያንን ህይወት ሰጠን ማለት
ያ የተቀበልነው ሕይወት መጽሐፉ እንደሚል በግልጽ የዘላለም ሕይወት ነው። የማይበላሽ ሕይወት ነው። የማይጠፋ ሕይወት ነው። ጳውሎስ የነገረን በዚህ ወንጌል አለ አለመጥፋት ተሰብኳል፣ አለመጥፋት አግኝታችኋል። በዚህ ወንጌል ያገኛችሁት የዚህን ዓለም ዛሬ ታይቶ ነገ የሚጠፋውን አይደለም። በዚህ ወንጌል ያገኛችሁት አለ ጳውሎስ በድፍረት አለመጥፋት የሚባለውን ክብር ተቀብላችሁ በወንጌል አለመጥፋት ተሰብኳል። በወንጌል አለመጥፋት ተወስኗል። በወንጌል አለመጥፋት በእናንተ ላይ ተነግሯል። ስለዚህ ይህን ሕይወት ከተቀበላችሁ በኋላ እርግጠኛ ሁኑ አለ ጳውሎስ። ምን በምን እርግጠኛ ነው? እንደማንጠፋ እርግጠኛ ሁኑ አለ። ለምን? የተቀበልነው ሕይወት አንደኛ የእግዚአብሔር ነው። የእግዚአብሔር ሕይወት እኛ ውስጥ ገባ ማለት ነው። ከእግዚአብሔር ተቀበልን። እግዚአብሔር ደግሞ ሲሰጠን ልክ እንደ ሰው አይደለም። እግዚአብሔር መጽሐፍ ለዚህ ነው ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አየህ ሰው ስትደክምና ስትበረታ ለአንተ ያለው ቦታ እኩል አይደለም። ስታገኝና ስታጣ ሰው ያለው ለአንተ ያለው ቦታ እኩል አይደለም። እግዚአብሔር ሰጠ ሕይወቱን። በዚህ አጋጣሚ በሕይወት ምዕራፎቻችሁ ውስጥ መውደቅ መነሳት ሲያጋጥም ሰው ነው መጥቶ አንተ ላይ ጀጅ የሚያደርገው። እንደማትነሳ ሰው ይፈርድባል፣ ይወስንባል፣ እንደማትነሳ ይነግራል። ግን የተቀበልከው ሕይወት ራሱ ግን እርግጠኛ ነገር የዘላለም ሕይወት ነው። በአንተ መድከምና በአንተ መበርታት ላይ የተመሰረተ ሕይወት አይደለም። ይህን ደግሞ ስም ድከሙ እያልኳችሁ እንዳልሆነ መንፈሳችሁ ይገባል። ግን የተቀበልነው ይሄ የእግዚአብሔር አይነት ሕይወት፣ ይሄ ዞዊ የሚባለው የእግዚአብሔር አይነት ሕይወት አንደኛ እርግጠኛ መሆን ያለባችሁ ሕይወቱ የእግዚአብሔር ነው። ሁለተኛ ሰጪው እግዚአብሔር ራሱ ነው። ይሄ እግዚአብሔር ደግሞ ፊትን አይቶ እያደላ ስትበረታ ጀግና፣ ስትደክም ጉዳይ ነው እያለ የሚመጣና የሚቀበልን የሚሰጥን ባህሪን እያየ ይቀበላል፣ ይሰጣል የሚል ጫውታ እግዚአብሔር አይቻልም። በጸጋ ስጦታና ለእግዚአብሔር ቃል በመጥራቱ አይጸጸትም። አንተን በመጥራቱ አንቺን በመጥራቱ እኔን በመጥራቱ እግዚአብሔር አንደኛ ምንም አይጸጽተው። ወይኔ ባልጠራዋት ኖሮ አይደለም። እንደምትደክም እያወቀ እግዚአብሔር በጸጋ ስጦታውና አንተን በመጥራቱ እግዚአብሔር ቅንጣት ታክል ጸጸት እግዚአብሔር አይሰማም። ወይኔ እንደዚህ እንደሚደክም ባቅ ኖሮ እኮ ባላዳንኩት ነበር አይለም። እዚህ ጳውሎስ እየነገረን ያለው በወንጌል ያገኛችሁት በረከት ምንድን ነው? አለመጥፋት ነው። ጩና ዘና ብላችሁ አልጠፋም። አይሰማኝም። አዎ ራሱ ሰው የተጠራጠረ ግድለት በደምስ አልጠፋም። ብዙዎች መስማት አለባቸው። ውጭ መስማት አለበት። ይሁት ደገሙ ሲል አልጠፋም። አይሰማኝም። አልጠፋም። አይሰማኝም። ዞር በሉ። አልጠፋም በሉ። እውነት እልሃለሁ በሉ። አትጠፋም በሉ። ለምን? የእግዚአብሔር ነው። የተቀበልኩት ከእግዚአብሔር ነው። ጳውሎስ በዚህ ወንጌል ውስጥ የተቀበላችሁት ያገኛችሁት አለመጥፋትን ነው። ጴጥሮስ ደግሞ በመልእክቱ ሲጽፍልን አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ በድግልጥ የነገረ ዳግመኛ የተወለዳችሁት ከማይጠፋው ዘር ነው። ነገ እጠፋለሁ ብዬ እንዳላስብ የተወለድኩበት ዘር ሊጠፋ ከማይችል በጌታ ብራቸው ሊጠፋ ከማይችል ዘር በሉት ተወልደሃል በሉት። የምስራች በሉት። አትጠፋም በሉት። እና ይሄን የመሰለ የእግዚአብሔር ሕይወት ተቀብለን ቸርች ውስጥ ስለ መጥፋት አይደለም ማስተማር ተው ማሰብ ስንጀምር እግዚአብሔር እንዴት እንደሚከብደው ዝም ብለህ ሰር ኢየሱስ ለአንተ እንደዛ ይሆን አንተ እንደማትጠፋ
ትዝ ይላችኋል በዮሐንስ ወንጌል ምዕራፍ 10 ላይ አንድ ድንቅ ታሪክ አለ። ጌታ ኢየሱስ አለ በጎቼ እኔ አውቃቸዋለሁ፣ ከዛስ በጎቼ እኔ ያውቁኛል፣ ከዛስ እኔ ደግሞ አለ የበጎቹ እረኛ ነኝ ወይ ጠባቂያቸው ነኝ አለ ጌታ ኢየሱስ ክርስቶስ አለና ከእጄም አለ ከቶ አለ ማንም አይነጥቃችሁም። መልእክት አለኝ በዚህ ጠዋት። አትጠፉ፣ አትጠፉ። በወንጌል አለመጥፋት ታውጆብናል። በኢየሱስም በሕይወታችን ይሄ ታውጆብናል። አንጠፋም። አልጠፋም በሉስ። በዚህ እውነት ተደላድላችሁ ጸንታችሁ እንድትቆሙ እናስተምራችኋለን እንጂ እኛ ወደ ጌታ እንዳልመጡ ሰዎች ልክ እንደነሱ አይነት ነገ ምን እንሆን ብለን ማሰብ አንችልም። ነገ ጌታ ቢመጣስ? ጌታውን ቢመጣ በጣም ቀላል ነው፣ መዘመር ነው። ጌታውን ቢገለጥ አሁን በአካል ጌታ ቢገለጥ ቢመጣ ኢየሱስ በቃ መዘመር ነው፣ መደሰት ነው፣ መሳቅ ነው፣ ከጌታ ጋር መሆን ነው። አጥባቸው እንደዛ ነው የሚሆነው። አሁን እንኳን አትፍራ በሉት። እንደዛ ነው የሚሆነው፣ እርግጠኛ ነኝ በሉት። ጌታ ቢመጣ አይደለም። ለዚህ ነው ቸርች ውስጥ ስለ ኢየሱስ ምጽአት በፍጹም አይሰበክም። ለምን ስላችሁ ቢሰበክ ሰው ሁሉ ይፈራል። ኢየሱስ ይመጣል፣ በደጅ ነው ሊመጣ በፊት ነው የሚሰበክ ነበር። ዝማሬዎቻችን ማራናታ ናቸው፣ ስብከቶቻችን እንደዛው ናቸው። ለምን ስላችሁ ይናፍቃል ኢየሱስ ሰው ሊያዩ ማለት ነው። ከጌታ ጋር ሊሆን ሰው ይናፍቃል። ልክ እንደ ጳውሎስ ሊሄድ ሰው ይናፍቃል። አሁን ላይስ ጌታ ቢመጣ እንኳን ሰው ኮንፊደንስ የለውም። እድን ይሆን አልድንም ይሆን ይሄን ይሆን የትም አትሄዱም። ሄዳችኋል፣ ገብታችኋል። ወደ እናንተ እዚሁ አሜን ያላችሁ እናንተ አጥቂናችሁ ለዛ እዚህ እኮ እዚህ አሜን ያላችሁ እናንተ ኦልሬዲ እናንተ በክርስቶስ ኢየሱስ በኃጢአት ትውላችኋል። አንድ ጮኸስ አልጠፋም። አሜን። ሁላችንም አንደኛ ጴጥሮስ ምዕራፍ 1 ደግመን እናነባለን። መዝጌ ደግመን በደንብ አንብበን ቃሉን እያነበብን ነው የምንሄደው። ቁጥር 23 አንደኛ ጴጥሮስ። ሌሎቻችሁ መጽሐፍ ቅዱሳችሁ ብታነቡ በጣም ጥሩ ነው። እያያችሁት ብናይ ጥሩ ይመስለኛል። ጌታ ይመስገን ስላለመጥፋታችን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከሚጠፋው ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ። አንድ ተጨምርላችሁ ዕብራውያን 10:14 እነዚህ የምናነባት ጥቅሶች ዳግምን ነው በገብተን ብናሰላስላቸው ጊዜ ትተማት። ዕብራውያን ምዕራፍ 10 ቁጥር 10 ዕብራውያን ምዕራፍ 10 ቁጥር 14 አንድ ጊዜ ይኸውላችሁ ቅዱሳን በደምብ መጽሐፉ ነው የሚለው አንድ ጊዜ በማቅረብ የሚቀደሱትን እኛን ማለት ነው የዘላለም ፍጹማን አድርጓቸዋልና። የዘላለም ፍጹማን አድርጓቸዋልና። ይሄ ፍጽምና የመቼ ነው? የ7 ዓመት፣ የ1 ዓመት፣ የ2 ሳምንት፣ የ3 ቀን ኮንፈረንስ አይሰማኝም ተጽፏል። ይሄ አንድ ጊዜ በማቅረብ እነዚህ ሊቀደሱ እኛን ማለት ነው የዘላለም ፍጹማን አደረገን። በቃ እሱ እና አጥባቸው ሰው ምን አገባህ በሉት። በቃ እኔ ባልጠፋ በሉት። ይዟሻል። በጣም ግን ማዝ ነው ቸርች ውስጥ ሳምባዲ ደግሞ አንዱ መጥቶ በሌላ ቦታ ላይ ሌላ ቦታ ወገኖች አይታወቅም ትጠፋላችሁ ቢል ሰው አሜን ይላል። ማዝ ነው ይሄ ቸርች ውስጥ ይኸውልህ ለሁሉም ዝም ብለህ አሜን አንልም። ጳውሎስ እንደዚያ
ከዚህ ከሰበኩላችሁ ወይም ከሰበክላችሁ ወንጌል ውጪ ልዩ ወንጌል ይባላል። ሌላ ጊዜ በደንብ እናስተምር። ስለ ልዩ ወንጌል ባህሪያት ሌላ ጊዜ በደንብ እናስተምራችሁ። ከዚህ ከሰበኩላችሁ ወንጌል ውጪ ልዩ ወንጌል የሚሰብካችሁ ቀናላችሁ የሚሰብካችሁ ቢኖር አለ ጳውሎስ ጌታ ይባርከው አለ። ምን አለ? የተረገመ ይሁን። አፖስቶል ነኝ፣ ፕሮፌት ነኝ፣ ፓስተር ነኝ፣ ምንም ይሁን አልፎም አለ ጳውሎስ ከሰማይ መልአክ እንኳን ቢሆን አለ ከዚህ ከሰበኩላችሁ ከጸጋው ወንጌል ውጪ የሆነ ልዩ ቅይጥ ወንጌል ቢሰብካችሁ አለ ጳውሎስ የተረገመ ይሆናል። እንደ አንድ ድምፅ ቤተክርስቲያን ምናምነው እኛ ሰው አንዴ ከዳነ በኋላ አትፍሩ አይጠፋም። ለምን? የተቀበለው ህይወት የራሱ እግዚአብሔር ህይወት ስለሆነ ይህ ህይወት ደግሞ የሚበላሽ የሚጠፋ እድፈት ያለበት ህይወት ስላልሆነ ማለት ሰው አንድ ጊዜ ከዳነ ለዘላለም በዛ ደህንነት ይኖራል። ጩና በደም አሜን ነው። ይሄ የጌታ የኢየሱስ ክርስቶስ እውነት አጥባችሁ ሰላም ላሉት ፊት በጣም ትንሽ ሰላም እንዴት ነው? ፊት ይውት እንዴት ነው? ይጠቅላሉ ወይስ ሻይን ያደርጋል? ያበራል? ይሄ እኮ ሲገባ በጌታ በኢየሱስ መዝሙራችን ቅድም ገዘምናው ቅድም በጣም ደስ በሚል መዝሙር ነው። ይሄ ሲገባ መዝሙራችን የተረጋጋ፣ ክርስትናችን የተረጋጋ፣ ራሱ ፊታችን የተረጋጋ ሰው ቆይ ጴንጤ በመሆን እኮ ሰው አይተርፍም። ሄድ ወቅ ሲበዘበዙ የምናያቸው እኮ ጴንጤዎች ናቸው። እዛ ጋር ትፈለገ ደግሞ እዛ ጋር ፈልቆ ምን ፍለጋ እዛ ይኸውልህ ኢየሱስ ያላሳረፈውን ሰውዬ ኢዮብ ሙሉጌታ አሳረፈው። ይሄ በግልጥ ነው የምንሰው። ለምሳሌ የቃሉ ባለቤት ነገር ቴንኪው እንደሚለኝ በጣም እርግጠኛ ማለት የተቀበልነው ህይወት የሚበቃ ህይወት ማለት በቂ የሆነ ህይወት ደግሞ የተቀበልነው ህይወት ሙሉ የሆነ ህይወት የተቀበልነው ህይወት እኮ የእግዚአብሔር አይነት ህይወት እኮ ነው። የእግዚአብሔር አይነት ህይወት፣ ክብር የሞላበት ህይወት፣ መረጋጋት የሞላበት ህይወት፣ ጽድቅ የሞላበት ህይወት፣ ሞገስ የሞላበት ህይወት። ሰው ይህን ህይወት ተቀብሎ ይቅበዘበዛል፣ ይንከራተታል። ይህን ህይወት ተቀብለ እውነት እልሃለሁ ወንድሜ እህቴ፣ የተከበራችሁ እግዚአብሔር ቤተሰቦች ልጥፋ ብላችሁ ፋስት ብትገቡ እንኳን አትችሉ መጥፋት አይደለም ስጋ ማለት ልጥፋ ብለህ እንኳን ብትጮህ ልጠፋ አትችልም። ለምን? መጽሐፍ ቅዱስ እንደዚህ ነው፣ በግልጥ እንደዚህ ነው። ዕብራውያን ምዕራፍ 13 ይመስለኛል 13 ወይ 12 እርሱ ራሱ አለ አልለቅህም ከቶ አልተውህም ብሏልና። ስለዚህ በድፍረት እንዲህ እንላለን፣ ጌታ ይረዳኛል። ሲበደም አሜን ብሎ ማን ያዘክ? ነብዩ ይለቃል። የሆነ ጊዜ ነብዩ ከያዘክ እኔ ከሆነ ያዝኩ በግልጽ ነገር እኔ ከሆነ ሀብትሽን ከያዝኩ ሀብትሽ ጸባዩ ፋ ሲል ጠብቅ አድርገሽ ነው። ሀብትሽ እንዴት ድንቅ ሰው ቸርች ሲመላለስ አስራ ሲሰጥ ምንድነው ቸርች ፕሮግራም ሚስ ሳያደርግ ተፍ ሲል ወይኔ ሀብትሽ በጣም በደንብ ጥብቅ አድርገሽ የሚይዝ እንደውም አንተ ነው የምተካው ነው። ቀስ ብዬ ደግሞ ሽማግሌ ታረጎሉቻ ጥብቅ ሀብትሽ ቢዚ መሆን የጀመረ ጊዜ ራሱ ኢዮብ ላይ መቀየር የጀመረ ጊዜ ወንድሜ ጉድጓድ ገደል ፈልጌ ነው የምጥለው። ስለቀው ራሱ አንዳንዴ ዝም ብሎ ማይል አለቀው ገደል አፋፍ ነው እንጂ የምለቀው ሰው እንደዚህ ነው።
ማዝነው ግን የተያዝንበት እጅ እንደዚህ አይነት እጅ ብለን ማሰባችን የተያዝንበት እኔ ያለም ያዝኩት እሱ ነው ያዘኝ እሱ በያዘኝ ነው ያዝነው ያዝኩት እንጂ እኔማ መጀመሪያ መቼ ያዝኩት ዮሐንስ ነገር እሱ ራሱ አስቀድሞ እንደሆነ ወዶና ከዛስ እኛስ በዚህ ፍቅር ውስጥ እኛ ገብተን ወደን ነው ማለት እንጂ ከኛ የሆነ ፍቅር የለም እሱ ያዘ ከዛስ እኛ በተያዝንበት ያዝ ደግሞ እንይዟለን ግን መጽሐፍ በግልጽ የነገረ እሱ ራሱ አልለቅህም ብትፈራገጥ አይለቅህም ከዛስ አልተውህም ከቶ አልጥልህም በቃ አትፍራ በሉት ተባቸው ነው ከዚህ በላይ ምፈል በቃ አትፍራ በሉት ከቶ አይተውህም በሉት ከቶ አይለቅህም በሉት ተይዛል በጌታ በሉት የጌታ እጅ በሉት የዘላለም ነው በሉት አይለቅህም በሉት አትፍራ በሉት አሜን ለምን የተያዝንበት እጅ ለሆነ ጊዜ ይለቀን አይደለም ስጋት የለብን ይለቀኝ ይሆን የሚል ስጋት ሰው አልያዘኝም ይቀየቅድም ዘመርን እኮ ምን ነበር ይቀየር ይሆን እንዴ መውደዱ እንደ ሰው ቢሆን ኖሮ አልቄ ነበር በቃ ሁለት እኮ ይሄን መዝመዘም ጸጋ ያዛል አይ መውደዱ እንደ ሰው ቢሆን ኖሮ አልቄ ነበር በቃ ለምዝም ሆ ብሎ ሰው ያነክሳል ሆ ብሎ ያወርዳል የትገባል ግን የተያዝንበት እጅ ወይም የተቀበልነው ህይወት ቅጽቆ የዘላለም ህይወት የማይጠፋ ህይወት እድፈት የሌለበት ህይወት የማይበላሽ እኛ እኮ በቀጥ ካልተበላሸ ብለን እንፈራለን ስጋት ሊበላሽ ይችል ይሆን ትዝላችሁ ኢዮብ በኢዮብ መጽሐፍ ላይ ባለው ክፍል ላይ ኢዮብ በየዕለቱ የሚቀርብ ኢዮብ በየቀኑ ለልጆቹ በልጆች ቁጥር ልክ 10 ናቸው 3 ወንድና 7 3 ሴትና 7 ወንድ በቁጥራቸው ልክ መስዋዕት በየቀኑ ይሰዋላቸው ነበር ለምን ምናልባት ልጆቼ ባለጠጋ ሰው ስለሆነ ሰውየው የተከበረ ሰው ስለሆነ ምናልባት በጫወታቸው መካከል እግዚአብሔር በድለውት ይሆናል ብሎ ሰውየው ጨነቀ እነሱ ቃል በድልቱ ግን ጭንቀት ሊገለው ሰውየው ምናልባት ሲጫወቱ ሲደሰቱ እግዚአብሔር በድለውት ይሆናል ስጋት በስጋት ይሆናል በየቀኑ መስዋዕት ለያንዳንዱ 10 መስዋዕት በየቀኑ ይሰዋል በረምዙ ቀናራሱ ኢዮብ ሰው ሲያል በየቀኑ አምልኮ ነው በየቀኑ መስዋዕት ይደለል እግዚአብሔር ሰው ይላል ሰማይ ግን ሲያይቶ መስዋዕት ጤናማ አይደለም ለምሳላችሁ ቀናራ በረምዙ አይ ሰው ሲያይ አቤት ያቶ ኢዮብ ቤት ቤታቸው ያምልኮ ቤት ነው አቤት አቤት ታድለው እኔም እንደው መቼ እኔም ሰውኝ እንደ ኢዮብ መስዋዕት በየቀኑ ምሰዋ ሰው ይላል ለምን ሰማይ ሳይውስ በፍጹም ይሄን መስዋዕት ሰማይ አይቀበልም አይፈልግም ለምን ካላችሁ እግዚአብሔር የምናደርገው ነገር ይኸውልህ ከውስጥ ከእምነት የምናደርገው ነገር እግዚአብሔር ይቀበል በደምሱ እግዚአብሔር ከያንዳንዱ ስንሰጥ በእምነት ስንኖር በእምነት ስናገለግል በእምነት ያልሆነ ማናቸው ነገር ኃጢአት ነው ኃጢአት ግዴታ አይደለም መዘሞት ብቻ አይደለም መሳደብ ብቻ አይደለም መስለክ ብቻ አይደለም ብዙ እኮ ሳይሄድ እኮ አመንዝሯል እኮ ኢየሱስ እኮ አጠነከረው በሐሳቡ እኮ አለ ኢየሱስ አዲስ ኪዳን እኮ ቀላል ነው ለዚህ ጌታ ኢየሱስ የነገረን ይሄንን እግዚአብሔር በእምነት ያልሆነ ማንኛውም ነገር ኃጢአት ነው በቃ ደስ አያሰኘው ያለ እምነት የሆነ እግዚአብሔር ማስደሰት አይችልም ስለዚህ ኢዮብ ያን በየቀኑ መስዋዕት የሚሰዋው እግዚአብሔርን ፈልጎት አይደለም መጽሐፉ በደንብ ይነግረናል እግዚአብሔር ሊያመልከው ፈልጎ አይደለም ለምንድን ነው የሚሰዋው ፈርቶ ምን አይነት ፍርሃት ልጆቼ ምናልባት እግዚአብሔር በድለውት ሊሆን ይችላል ድንገት እንኳን ከበድለው ከሆነ ደግሞ በዚች መስዋዕት ይለፍላቸው ብሎ ለዚህ መጽሐፍ ቅዱስ ነገር ኢዮብ እንደዚህ አለ ኢዮብ ራሱ በጣም ይገርም ኢዮብ ራሱ ተዘልዬ አልተቀመጥኩም በእግዚአብሔር አልታመንኩም ለምን በእምነት
በእውነት አልኖርኩም፣ ተዘልዬ አልተቀመጥኩም፣ አላረፍኩም ነበር። የፈራሁት አለ ደረሰብኝ ወይ መጣብኛል። ምንድን ነው የፈራሁት? ይሞቱብኝ ይሆን? ይጠፉብኝ ይሆን የሚል ፍርሃት ልቡ ላይ ያ እርግጠኛውን እምነት ፈጠረ ሰው። ስለዚህ ታምኜ አልተቀመጥኩም፣ ተዘልዬ አልተቀመጥኩም፣ የፈራሁት ደረሰብኛል። ምን የፈራው? ይሞቱብኝ ይሆን ብሎ የሚል ፍርሃት ነው። ልክ እንደዚህ እኔ ማለቻችሁ ልጠፋ እችል ይሆን? ከጌታ ጋር ላልሆን እችል ይሆን? የዘላለም ህይወት ይጠፋብኝ ይሆን? የተቀበልከው ራሱ የዘላለም ህይወት እኮ የተሰጠን ህይወት ራሱ እኮ የማይጠፋ እኮ ህይወት ነው። ጴጥሮስ ሐዋርያ ጴጥሮስ በግልጥ ጻፈ። ሐዋርያ ጳውሎስ በግልጥ ጻፈ። ኢየሱስ በግልጥ አስተማረ። ዳግመኛ የተወለዳችሁት አለ ሐዋርያ ጴጥሮስ ከሚጠፋው ዘር አይደለም፣ እርፍ በሉ። እናስ ከማይጠፋው ዘር ምን ብላችኋል? ተወልዳችሁ። እዚህ ተደላድሉ። ኢየሱስ ከእጃለ ማንም ሊወስዳችሁ አይችልም። አንድ ጩናስ አልጠፋም በሉስ። አትፍሩ በለጭ ነው። አልጠፋም በሉስ። አሁን እኮ ነው መጮህ ማለት ይሄን የለበት መጮህ። ልክ እንደየው ስጋ የጠፋ ይሆን የእግዚአብሔር መንግስት አጣው ይሆን? ኦርዲ እኮ ገብታል እኮ ኦርዲ ያለው ውስጥ ነው እኮ ያለው ኦርዲ ከአብ ጋር እኮ ነው ያለው። የሆነ ነገር አልተገለጠልህም ማለት የለህም ማለት አይደለም። እሱ የእድገት ጉዳይ ነው። የእግዚአብሔር ቃል በተረዳ ቁጥር ነገሮች ቀይረው ትረዳው። ግን ኦልሬዲ ልትጠፋ በማትችል አይነት መያዝ ተይዘሃል። የያዘህ እጅ ደግሞ የሆነ ጊዜ የሚጥለን እጅ አይደለም። እስቲ አንድ ጩና ተይዣለሁ ብሎ ሲል በእግዚአብሔር በራሱ ነው ሲል በፍቅር ተይዣለሁ አልጠፋም ብሎ ሲል ይሄ የእግዚአብሔር ቃል ነው። የኔ መርዳት አይደለም፣ የኔ ሐሳብ አይደለም። ይሄ የእግዚአብሔር ቃል ነው። በግልጽ ነገርኳቸው። በእርግጠኝነት ነግራችሁ ይሄ የምነግራችሁ እግዚአብሔር ቃል ብዙዎችን ደስ እንደማያሰኝ በደንብ አውቃለሁ። ግን እውነትን ግን ፊት ለፊት ነው የምንገልጠው ማለት ነው። ሰው አንድ ጊዜ ከእግዚአብሔር ከተወለደ በኋላ የእግዚአብሔር ዘር ገብቶበት እመነኝ ይሄ ሰው ሌላ መሆን አይችልም። ቅድም ሰማነው። አንድ ጊዜ በማቅረብ የዘላለም ፍጹማን አደረጋቸው። የመቼ አይሰማኝም? ዘርጉት። የመቼ በለጠቁት በጌታ የመቼ በሉት። የመቼ ነው? ፍጹምናው የመቼ ነው? እንደ ባህሪ መጠን፣ እንደ ጸባይሽ፣ እንደ ባህሪ አንድ ጡና በኢየሱስም በሉት። አልጠፋም። ይሄ የአብ ድምፅ ቤተክርስቲያን በግልጥ የምታስተምረው እውነት ነው። ወደዚህ ስትመጡ ይሄን ነው የምናስተምረው፣ ሌላ ነገር ኢዮብ እንዴት ልትጠፋ ትችላለህ? ልጠፋ ትችላለህ? እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ጌታ ቢመጣ እንደዚህ ጌታ ቢመጣ ባይዞ እንዴት እንደምስቅ ማይኩ ጥዬ ነው ምስቀው የኔ ውድ ብዬ ማለት አንተን ላይ ነበር የናፈኩት ብዬ በደስታ እንጆይ ማለት ገብቷቸዋል እንጂ ጌታ ቢመጣ እንዴት ነው ማለት ነው? እንዴት ነው ሆኖ እንዴት ማለት ነው? የተቀበልኩት ህይወት ድንቅ የሆነ የማይጠፋ ህይወት ሲበለን አሜን በርሱ እንደገና አሜን በርሱ አንድ ጥቅስ አሳይቻችሁን ጨርሳለሁ። ሙቀት ስላለ በደንብ ዮሐንስ ወንጌል ምዕራፍ 3 እስቲ ወንድሜ መስጊስት ያግዘኛል። አቤት 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 እንዴት ደስ ይላል። ሜራዜ መንፈሴ ሐሴት እያደረገ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 17 እንዲሁም 18 በእርሱ እሺ ደረስከበት። እሺ ቆይሽ አንብብልሽ። በእርሱ የሚያምን ሁሉ በጌታ ስሙ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 17 18 መጽሐፍ ነው የሚለው። እሺ በእርሱ የሚያምን ሁሉ ስንቱ
ፓስተሮቹ፣ ነቢያቶቹ፣ አገልጋዮቹ ስንቱ አይሰማኝ? እሺ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ይሄ የእግዚአብሔር መልእክት። እሺ ዓለም በልጁ እንዲድን ነው እንጂ በጌታ ስም እሺ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። እሺ በእርሱ በሚያምን አይፈረድበትም። እሺ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። እሺ ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። አያችሁ የሰዎቹ ምርጫ። አያው እዚህ ጋር ብርሃን ወደ ዓለም መጣ። ይሄ ወደ ዓለም የመጣው ብርሃን ሁሉ ለሰው ሁሉ ለጴንጤዎች አልመጣም። ይሄ ብርሃን ይሄ የመጣው ብርሃን ለዓለም ሁሉ መጥቷል። ይሄን ብርሃን እግዚአብሔር ለዓለም ላከ። ሌላ ቋንቋ ልጁን ላከ። ከዛ ምርጫው ያንተ የኔ ያንተ ነው። እግዚአብሔር ይሄን ልጁን ላከና በልጁ የሚያምን ምርጫ ነው፣ አይፈረድበትም። ለምን? በአንዱ በእግዚአብሔር ልጅ ስም ስላመነ ከፍርድ አመለጠ ማለት። በልጁ ደግሞ እግዚአብሔር በላከው በዚህ ብርሃን በዚህ መፍትሄ እግዚአብሔር በላከው ደግሞ ያላመነ ሰው ነጋን የሚፈቅድ ሰውየው በፍርድ ውስጥ ነው። ግን ከፍ ብሎ ማለት ዮሐንስ በልጁ የሚያምን ሁሉ ወይ በእርሱ የሚያምን ሁሉ የዘላለም ሕይወት አለ። እዚህ ጉባኤ መካከል የዘላለም ሕይወት ያለው ሰው ስንት ሰው አለ? እዚህ ጉባኤ ሁላችሁ የምን ሕይወት? የዘላለም ሕይወት። አይሰማኝም? የዘላለም ሕይወት ይጠፋል፣ ይበላሻል፣ ያንተ ባህሪ ይታይበታል። የለም እዚህ ውስጥ አንድ ጮህ የተቀበልኩት ሕይወት ነው። የዘላለም ሕይወት ነው። ምርጫዬ በሉ እስኪ የዘላለም ሕይወት ነው በሉ። ራስሽ መርጠሽ መረጥ። እግዚአብሔር እኮ ላከው ብርሃኑ ወደ ዓለም በጨለማ በተዋጠ በክፋት በአመፅ በተዋጠ ዓለም እግዚአብሔር ብርሃን ላከ ወይ ልጁን ላከ። መረጥ። ጌታ ይሻለኛል አልክ። ኢየሱስ ወደ አንተ ሕይወት ገባ። ከዛ በኋላ በቃ ተያዝክ። ስም በሕይወት መጽሐፍ ላይ ሰፈረ። በተጻፈው በሰፈረው በሕይወት መጽሐፍ ላይ ባህሪ በየሳምንት በየወሩ በየዓመት እየታየ ስርዝ ድልዝ አይደለም። ያ ሕይወት አንዴ ከተጻፍክ ሕይወቷል በቃ አለቀ። ከዚህ መጽሐፍ ላይ ስሜን ይሰርዘው ይሆን? ሳልጨፍን ንገር። አይሰርዘው። ልሰርዘው ቢል እንኳን አይችልም። ለምን? አንተን የጻፈው በልጁ በኢየሱስ ክርስቶስ የነፍስ ዋጋ ነው። ልጁ በከፈለው ክፍያ አንተን ጻፈ። ዳግመኛ ከዛ የሕይወት መዝገብ ላይ አይሰርዝም። ሳልጡን አልጠፋም ነው ሲል ልጥፋ እንኳን ብትል ራሱ ባለቤት ልሰርዝ ቢል አይችልም። ታውቃላችሁ እግዚአብሔር አሁን በእኔ ሕይወት ላይ ኢዮብ የዘላለም ሕይወት ማግኘት የለበትም ብሎ ሊያጠፋ ሊደመስሰኝ እግዚአብሔር አይችልም። ገብቷል? መጀመሪያውን እግዚአብሔር ፈልጎ ዲዛይን አድርጎ ሲስተም ዘርግቶልኝ አሰፈረ። እኔ ምን መች ፈለኩ? መጀመሪያ ራሱ አመንቶኝ ብርሃን ላከልኝ። የስ አሜን። የተላከው ብርሃን ለእኔ ነው ብዬ እኔ ፈቀድኩ። ከዛ አይኔ እያየ ጻፈልኝ ማለት። ከዛ ባህሬን ሰፈር ውስጥ እያየ ቸርች ውስጥ እያየ ከተማ ውስጥ እያየ አገሪቷ ላይ እያየ በዓለም እያየ የዚህ ልጅ ባህሪ እየተቀየረ ሰዎች እንደሚሉት ነው። ሰዎች ይላሉ እቺ ልጅ ስራ ከያዘ በኋላ ተቀየረችብኝ ይላል። ይሄ ልጅ ሎተሪ ከወጣለት በኋላ እንዴት ነው አልቀየረም? በደንብ ነው ቀየረው። ሎተሪ ከወጣልኝ እንኳን እንደ ትናንትና እንደሆነ እንዳጠብቀኝ ስታይል ይቀየራል፣ ሰፈር ይቀየራል። አሁን እንደዛ ተለወጠች። ሰዎች ይላሉ እንደዛ ነው ሰዎች የሚሉት። እና ይሄ እግዚአብሔር ደግሞ ልክ እንደ ሰው
ኢየሱስን ከተቀበለ በኋላ ተቀየረብኝ፣ ኮራብኝ፣ እምነት እያለው ነው ይላል። አይሽልም እንዲህ ማለት ወደ ልጄ ጠጋ እያለ ነው። አይፈራም አይልም። አንድ ጊዜ እኮ አቀረበን ፍጹማን አለ። የመቼ የዘላለም ራሱን ማተሙን መታ አይደለም ኢዮብ አይደለም ሰንበዲ ራሱ እግዚአብሔር ከዘላለም ሕይወት ሊያጎልህ አይችልም። መጥባቸውን ሰው ስለምንድን ነው የምትፈራው? ወደስ የምትጠፋ ሰው አይደለህም። ወደስ አንዴ ድነሃል፣ ለዘላለም በሕይወት አለህ። ወደስ አትጠፋም። ወገኖች አይታወቅም። ጊዜው በጣም እየከፋ ነው። በዚህ በኩል ኢሉሚናቲ እየሰራ ነው። በዚህ በኩል ቡዳ እየተገለጠ ነው። ምን አገባኝ ነው? ስለምን ቡዳ የምታወራው? ምን አገባኝ? ምን ይመለከታል? ጊዜው በጣም እየከፋ ነው። ደግሜ ነገር ሳልጨፍ ልንገር፣ ከዚህ በላይ እየከፋ ነው የሚሄደው። ይሄን ልንገራችሁ። አይ ቅዱስ እስቲ እንጸልይ፣ እስቲ ጊዜው እንዲቀየር። ምንም እየከፋ ነው የሚሄደው። እየጨመረ እንደው ይሄ እንትኑ መጠኑ እየጨመረ ነው የሚሄደው። ከዚህ ተጽፎ አይደል? እኛ እኮ ችግሩ ከእግዚአብሔር ጋር ህብረት አንፈልግ። እኛ እንፈልገው ፕሮፌት ኤኬሌ ጫንብኝ ይጭናል። ኢዮብ ጋር ትሄዳለህ፣ ይጭንባ ሳምባሪ ይጭንባ እያየው ግንባር ላይ እንደው ሌሎቹ ወንድሞቻችን ምልክት እያየው ሳታርፍ ተቅበዝብዘህ ወደ ጌታ ሄደው አይደብርም? የተቀበልከውን የእግዚአብሔር ሕይወት የተቀበልከውን የዘላለምን ሕይወት የተቀበልከውን የእግዚአብሔር አይነት ሕይወት ሳታጣጥመው በዚህ ሕይወት ሳትደሰት በዚህ ሕይወት ሳትረካ በዚህ ሕይወት እርፍ ሳትል ተቅበዝብዘህ ወደ ጌታ መሄድ አይከብድም? ለዛ እኮ ነው በግልጥ የምነግራችሁ፣ አትቅበዝበዙ፣ ታች አትውለዱ፣ ላይም አትውጡ፣ የትም አትዩ። እናንተ ውስጥ ሕይወት አለ። እናንተ ውስጥ ያለው ሕይወት የእግዚአብሔር አይነት ሕይወት ነው። መዝሙር መርጣችሁ ስሙ። ሰው ቸርች ውስጥ ብዙ ሰው ይላል ዘፈን ይሰማል። ዘፈን አታንሳም። እሱ በጣም ሩቅ መዝሙር ለይቼ ነው የምሰማው። ስለምን ዘፈን ነው የምታወራው? መዝሙሩ ለይቼ ነው የምሰማው። ይሁን ለምን የተቀበልኩትን ሕይወት እንዳጣጥም የሚያደርገኝን መንፈስ ነው የምከተለው። ይህን ሕይወት እንድለማመደው የሚያደርገኝን መንፈስና መልእክት ነው አሳድጄ የምሰማው። ይሄን የተቀበልኩትን ሕይወት በግልጥ እንዳወጣው እንድገልጠው የሚያደርጉኝን ሰዎችን አነፍንፌ የምሰማቸው፣ ጊዜን ሰጥቼ ከነሱ ህብረት የማደርገው ውስጥ ያለው ይሄን የተረጋጋውን ሕይወት የእግዚአብሔር ሕይወት እንድለማመደው ምድር ላይ በዚህ ሕይወት እንድጽናናበት እንድበረታበት የሚያደርጉኝን አስተማሪ ፈልጌ እያነፈነፍኩ ነው ከነሱ ጋር ህብረት ማድረግ። ለምን እዚሁ ምድር ላይ ይሄንን ሕይወት መለማመድ እፈልጋለሁ። ችግሩ ጴንጤው እረፍት የለው። ልትሞት ትችላለህ፣ ልትጠፋ ትችላለህ። ጌታ ቢመጣው እንዴት ነው የምትሆነው? ኢየሱስ በደጅ ነው፣ ዘመኑ ከፍቷል። ቅዱሳን እንትኑ እንደዚህ ምን አገባ? ገና እየከፋ ነው የሚሄደው። ወንድሜ እህቴ፣ እኔና አንቺ ብለን አናቆሙም። ይቀጥላል ወደፊት። መጽሐፍ በተግሮ ቅዱሱ ወደፊት ይቀደስ፣ ጻድቁ ወደፊት ይጽደቅ፣ እርኩሱ ሰው ወደፊት ይርከስ፣ አመፀኛ ወደፊት ያምስ። አንተ ግን የተቀበልከውን ሕይወት ምን አድርገው? አጣጥመው። ጀምር። አሁን እረፍት ጀምር። በዚህ እሑድ በተባለው ቀን ላይ እስቲ ኢንጆይ የተቀበልከውን ሕይወት አሰላስለው። እግዚአብሔር እንዴት እንደወደደ አሰላስለው። የተቀበልከው ሕይወት የዘላለም ሕይወት መሆኑን አሰላስለው። ለምን ትሄዳለህ? ትጠፋለህ የሚሉ ሰዎች ጋር ምን ትሰራለህ? ወዮ ለጠላቴ ብሎ የሚዘምሩ ጋር ምን ትሰራለህ? ምንድን የሚያደርግልህ? ወይኔ ብሎ ማይክ ያዙ ሰዎች ጋር ምን ትሰራለህ? አትሂድ። በግድ ነው አትሂድ። እዛ ከምትሄድ በግል ባይብልን አጥናው። ምን ትሰራለህ? ሲታይ መልኩ የመንፈሳዊ መልክ ይመስላል፣ የጌታ መልክ ይመስላል።
ስትሰማው የጌታ መልክ ይመስል የጌታ ጠረን የለበት፣ መዓዛ የለበት፣ ዘንዶ ነው ያለው። የሚወራው ስለ ዘንዶ፣ የሚዘመረው ስለ ዘንዶ፣ ስለ እባብ ምን ያህል መልእክት አለኝ። አጠፉም። አሜን። መልእክት አለኝ። አንዴ ድናችኋል፣ ለዘላለም በሕይወት ትኖራላችሁ። ይሄን ነው ነግራችሁ። መልእክት ይሄ ነው። ወደፊት ምን አለላችሁ? አሁን ተራሩ አሁንና ዘላለማችሁ ቋማ እዚሁ ናችሁ። አሜን እኮ ያለ ዘላለማችሁ ያማሩ። አሜን። እዚሁ ነው ተራራታችሁ፣ እዚሁ ናችሁ። ጌታው ቢመጣ ብሎ አንድ ሰባኪ ቢሰብካል ዘማሪ ብድግ ብላችሁ ኢየስ ይምጣልኝ ነው ደግመን ማራናታ ብለህ ቃሉን መዳግም ያለን። በዚህ ነገር እንጠፋ ይሆን አንጠፋ የሚሆን በሚል ፍርሃትና በዚህ አይነት መፍገምገም በዚህ ምድር ላይ እግዚአብሔር እንድትኖሩለት የፈለገውን አይነት ኑሮ ሳትኖሩ በፍርሃት እድሜያችሁ እንዲያልቅ እግዚአብሔር በጎ ፍቃድ አይደለም። ሕይወት ተገልጧል፣ አጣጥመው። ሕይወት ተገልጧል፣ አጣጥሚው። አትጠፊም፣ አጣጥመው። አትጠፋም። የተያዝክበትን እጅ ሁልጊዜ ይሄን እጅ እያየ በርታ ወንድሜ፣ ይሄን እጅ እያየች እህቴ በርቺ። የተያዝሽበት እጅ የሚለቅሽ አይደለም። ፊቱ አይቀየርም። እጁ አይለቅሽም። እጁ አይለቅህም። በጌታ ተይዘናል፣ አይለቀንም። አለን በቃ የሚያበረታ እጅ አለ፣ የሚያጸና እጅ አለ፣ የሚያቆም እጅ አለ። ወድቀህ ከሆነ መልእክት አለኝ፣ ያነሳሃል። ለወደቁ ሰዎች መልእክት አለኝ። እንደዚህ አይነት ነገር ያላችሁ መልእክት አለኝ። ወድቀህ ቢሆን ሄጅ ያነሳሃል። ሙድ ይዞ አያልፍም፣ ሙድ አይዝብም። የኔ ልጅ ተነሳ እኔ ያለውን ብሎ በደሙ አጥቦ ሸላልሞ በድጋሚ በክብር ያቆማል። አለ ጌታ። እዚህ ጌታ በርታ አለ ጳውሎስ ለልጁ ለዚያ ለጢሞቴዎስ እንግዲህ ልጄ ሆይ አለ አንተ ግን በክርስቶስ ኢየሱስ ባለው ጸጋ ምን በል በርታ። በርታ። ጌታን ተስፋ በተቀበልከው ሕይወት አጣጥመው። ጌታው መቼ ነው የምትጎበኘኝ አትበል። ውጣ፣ ከዚህ አስተሳሰብ ውጣ። እንዳንተ የተጎበኘ ማን ነው? እንዳንተ ያው በኢየሱስ የወጣልህ ብርሃን እኮ እግዚአብሔር ብርሃን ነው። እንዳንተ ማን ተረዳ? እንዳንቺ ማን ተረዳ? አንተ በተረዳህበት እርዳታ ማን ነው የተረዳው? ንገረኝ። ሰፈር ውስጥ ንገረኝ፣ ቤተሰብ ውስጥ ንገረኝ። ጌታ ሆይ መቼ ነው ሰው የምታረገኝ? መቼ ነው ወደ እኔ የምትመጣው? ቆየ ከወጣው ጭራሽ መጥቶ ገባ እኮ አንተ ውስጥ ከአንተ ጋር አንድ ሆነ እኮ አንተ ውስጥ ገባ እኮ። ጌታ መቼ ነው የምታረገኝ? እዚህ ከተማ ልክ እንደማን ነው? እንደ ሳኦል ባሉ ሰው ይባል ሰው የለም፣ ነብይ የለም እዚህ ከተማ። ምን የሚነግረኝ እንደው ጌታ ከኔ ጋር አለ ወይስ የለም ብሎ የሚነግረኝ በጣም ሰኞ መተሽ ተማሪ መተተማሪ ከዚህ ያለፈ እውቀት እነግራለሁ። ጠፋ ይሆን አልጠፋ እነንትና እንዲህ ያሉ ነው፣ እኔ ግን ተፍ ይሆን እነንትና እንዲህ ካሉ እነንትና ታዲያ ማለት ቢጠፉ እኮ እኔ ጠፋ ይሆን ተወጥና ለምን መልአክ አይሆንም? እንዳትከተሉ መከተል ያለብን የእምነታችን ጀማሪ አለ፣ አድራጊ አለ፣ ደግሞ ፈጻሚው አለ። እሱ እንዲህ ብለዋል፣ ከኔ እጅ ማንም ከቶ ሊያወጣል። በወንጌል የታወጀን የተሰበከልን አለመጥፋት ነው። ፍርሃት አይደለም፣ መጥፋት አይደለም። የተቀበልነው ይሄንን ነው በወንጌል። ስለዚህ የእግዚአብሔር ቤተሰቦች ዛሬ ጀምሩ። ምን በተቀበላችሁት ሕይወት ማረፍ ጀምሩ። ሰው በቃ ደስ ይበላችሁ። የማይጠፋ እድፈት የሌለበት የማይበላሽ ሕይወት ናተውስከ ጸሎታችሁን ቀይሩ። መቼ ነው ሰው የምታገኝ? መቼ ነው የምትጎበኘኝ? ቶ አንተ እኮ እግዚአብሔር አባት እኮ ነው። የአንተ ፋዘር እኮ እግዚአብሔር ነው። እግዚአብሔር እንዲበላችሁልኛል እኔ ከእናንተ ጋር አለ። መቼ ዛሬ ስትወጪ ቤት ስትወጣ ወንድሜ ማለት ይሄ አምነህ ከወጣ እኮ በቃ እግዚአብሔር አባቴ አይለቀኝ የዘላለም ልጁ አድርጎኛል። ጠፋም አልጠፋም አጠፋም ልጥፋ ብለህ ብትጸልይ እንኳን አጠፋም። ወንዲ ተወስኖብሃል።
ሰፋ ለዛ መጽሐፍ የሰፈርከው መጽሐፍ ስርዝ ድልስ አጥባቸው ኩራት ተሰማኝ ነው። ደስ እያለኝ ነው በሉ ነበር ይመዘመክ ደስ የሚለው መዝሙር አሁን በቃ እንዲህ ስትለው አቤት ህይወት የተረጋጋ ሰይጣን ይፈራሃል። ጸሎት ስም ወጋው ተከብ ነቀብ ስም አይሆንም። ባይዘ ብዙዎቻችን ብዙ ሰዎች የሚጸልዩ ጸሎት የእውነት እላቸዋለሁ ምንጩ ፍርሃት ነው። አየን እኮ ለምን ሰው አንተ 40 ዓመት ጸልዮ ለውጥ አይታይበትም? ከዚህ ውጭ ምን ሊሆን ይችላል? ወይ የዓለምን ጸሎት ወይ የፍርሃት እምነት ጸሎት በቃ በእምነት የሆነ ጸሎት እኮ አብን ከላይ ያንቀሳቅሰዋል። ያለ እምነት የሆነስ የለም አያንቀሳቅሰው። ስለ ዘንዶ የምትጸልይ ከተማው ስላለው አውሬ የምታወራ እኮ ነው። ውጣ ረፍ፣ በዚህ ውጣ፣ በዚህ ግባ። ከዛስ ተከብረ ነው የምትኖረው። መጨለሙ አይደለም እንደፈለገ አንተ መጥቶ አይችልም ብለህ ነው ነገር ገብቶሃል። ኦርዲ ሰይጣን ምን ብሏል? ተሸነፈ። አሜን። ተባርካችኋል። አሜን። ቆመን ጸልይ።